በጫካ ያሉ ኃይሎች የክልሉ መንግስት ችግሮችን በውይይት ለመፍታት ያለውን ቁርጠኝነት በተጨባጭ እያሳየ ስለሆነ ወደ ቀልባቸው ተመልሰው የሰላም ጥሪውን እንዲቀበሉ ዛሬም በድጋሚ በምክር ቤቱ ስም ጥሪ ለማስተላለፍ እወዳለሁ። ደጋግመን ጥሪ የምናስተላልፍበት ምክንያት የጦርነት ይቁምልኝ ጥያቄ የደሃው ገበሬ ድምፅ፣ ለዓመታት በጦርነት ምክንያት ትምህርታቸውን አቋርጠው የትምህርት በር የሚናፍቃቸው ሕፃናት ጩኸት፣ ልጆቿን ሽንኩርት ቸርችራ የምታሳድገው እናት ድምፅ፣ የከፍተኛ ነጋዴዎቹም እሮሮ፣ በየቀኑ በጦርነት ምክንያት በሱቅ ዕቃ በስጋት የሚኖረው ደጉ ሕዝባችን ንጹህ ጥያቄ ነው። ስለዚህ የሰላም ጥሪን የመንግስት ብቻ ሳይሆን የመላው ሕዝባችን መሆኑንም ለመግለጽ እወዳለሁ።